ሰላም እንዴት ናችሁ? ኃይለ ሚካኤል ሞላ ነኝ። ይሄ ደግሞ የባህር ዳር ፖድካስት ነው። ቲክቶክ ላይ ቅንጭብ አድርጌ ባቀረብኩላችሁ መረጃ መሰረት የተብራራ ነገር መስማት እንፈልጋለን ስላላችሁኝ ዛሬ በዩቲዩብ ይዤላችሁ መጥቻለሁኝ። ታሪኩ እንደዚህ ነው። ቤተክርስቲያን ላይ ስለተሰራ ቤተ መንግስት ነው የሚናገረው። የምኖርባት ከተማ ላይ ለመጀመሪያ ጊዜ ቤተክርስቲያን ላይ ቤተ መንግስት ተገንብቶ ስሰማ ከዛ ሄጄ ሳረጋግጥ በጣም ነው የደነገጥኩት። እንዴት አንድ ንጉስ ቤተክርስቲያን ላይ እንዴት ቤተ መንግስቱን ይገነባል? ከዚህ በፊት እንደምናውቀው በኢትዮጵያ ነገስታት ከቤተ መንግስታቸው የበለጠ ቤተክርስቲያንን ቤተ መቅደስን አሳምረው አስቦ በመስራት ይታወቃሉ። በጣም በርካታ መጥራት ይቻላል። ለምሳሌ ንጉስ ላሊበላ ብዬ ነበር። ንጉስ ላሊበላ ቤተ መንግስት የለውም። ቤተ መቅደሱን ሲገነባ ራሱ ቤተ መንግስት አልገነባም እና በዚህ ነበር የሚታወቁት። ግን ይሄ የኢትዮጵያው የመጨረሻው ንጉስ እዚህ መኖርባት ባህር ዳር ከተማ ላይ ቤተ መንግስቱን ሲሰራ ቤተክርስቲያን ላይ ነው የሰራት እና በእርግጠኝነት አንድ ሚስጥር ቢኖረው ነው እያልኩ ቦታው ድረስ እየሄድኩኝ መጽሐፍትን እያገላበጥኩኝ በደንብ ቼክ እያደረኩ ነበር፣ እያጠናው ነበር። ከዚህ በፊት እንደነገርኳችሁ የተለያዩ ሚስጥራትን፣ ታሪካዊ ቦታዎችን፣ ዋሻዎችን፣ ተራራዎችን መውጣት፣ መፈተሽ፣ መሄድ፣ መጓዝ በጣም እወዳለሁ። እስከዛሬ ከጓደኞቼ ጋር በርካታ ጉዞዎች አድርገናል። ከአባይ ምንጭ፣ ሰከላ፣ ከዛ ወደ ተለያዩ ቦታዎች ወደ ድሮ ቤተ መንግስቶች ጎጃም ላይ ስለተሰሩ አጼ ፋሲልና አጼ ሲሱኒዮስ ቤተ መንግስቶች ጭምር አንዳንዴ ብቻዬን አንዳንዴ ከሰዎች ጋር የተለያዩ ጉዞዎች አደርጋለሁና ታሪክን በደንብ እመረምራለሁ። እና ይሄ ቤተ መንግስት የተሰራበት ቦታ ላይ ቦታው ቤዛይት ተራራ ይባላል። እዛ ተራራ ላይ ቁመን ባህር ዳርን ስናያት የበለጠ ማራኪና የተዋበ ቦታ ያደርገዋል። አሁን ይውላችሁ እዚህ ቦታ ላይ ነው እንግዲህ ቤተ መንግስቱ የተገነባው። እስከዛሬ ደግሞ በጣም የሚገርመው እስከዛሬ ይሄ ቤተ መንግስት እድሳት ይሄ ለህዝብ ክፍት ሆኖ አያውቅም። ህዝብ ገብቶ አያውቅም። እንዳለ ሽፍን ነው፣ ዝግ ነው፣ ማንም እንዳይደርስ ነው የሚባለው። ጅማ ብትሄዱ ቤተ መንግስቱ የአባ ጅፋር ቤተ መንግስትን አስውበውት አሳምረውት ለህዝብ ያስጎበኙት ነው። ጎንደር ብትሄዱ ተመልከቱ የቆየውን ቤተ መንግስት እንዴት እንዳሳመሩት። ከዛ ወሎ ሄዱ እስኪ ወሎ ንጉስ ሚካኤል ቤተ መንግስት ብትሄዱ እንዴት እንዳሳመሩት አሳምረው ለህዝብ ክፍት አድርገውታል። የተለያየ ቦታ ላይ ያሉ ቤተ መንግስቶች ለህዝብ እያስዋቡ ለህዝብ ክፍት እያደረጉ ህዝብ እየጎበኘው የበለጠ ሰው ታሪኩን እያወቀበት ይገኛል። ይሄ ቤተ መንግስት ግን ማንም እንዲገባ ማንም እንደፈለገው እንዲወጣበት አይፈለግም። ከዚህ በፊት ሞክረን እናውቃለን ብንገባ ብለን፣ በፍጹም አይቻለሁ። እዛው አካባቢ ራሱ ፎቶ መነሳት አይቻልም። በሩ ላይ ራሱ ፎቶ መነሳት አይቻልም። አንዴ አዲስ አበባ ለስራ ሄጄ አንድ ሰው አስተዋወቀች። ይሄ ሰው የቤተ መንግስቱ ምክትል ኃላፊ የነበረ ነው። ቤቱ በጣም የሚገርም ነው። ቤቱ ስገባ ትልልቅ መጽሐፍቶች አሉት ምናምንና ስለዚህ ቤተ መንግስት እየጠየቅኩት ነበር። እዚህ ቤተ መንግስት ውስጥ የባህር ዳር ከዚህ በፊት ኃይለ ሥላሴ ገንዘባቸውን ጊዜያቸውን አውጥተው ያሰሩት በጣም ትልቅ ማስተር ፕላን አለ እያለ ነበር። ይሄ ባህር ዳርን ከጣና ከአባይ ከቦታ አቀማመጧ አንጻር እንደዚህ ብትገነባ ተብሎ በሚገርም ሁኔታ ተሰርቷል እያለ እየነገረኝ ነበርና ይሄ ቤተ መንግስት ላይ የኔ ጥያቄ ቤተ መንግስቱ መግባት አለብን ማየት አለብን አይደለም። መጀመሪያ ሲመሰረት እንዴት ቤተክርስቲያን ላይ ተሰራ? እሱ ለኔ ጥያቄ ነው። በእርግጥ ቤተክርስቲያን ነበረ ወይስ በራሁ ቤተክርስቲያን ነበረ? ታሪኩ እንደዚህ ነው። ይውላችሁ እዚህ ቦታ ላይ በአጼ ኃይለ ሥላሴ ዘመን የተቃጠለች አንድ ቤተክርስቲያን አለች። በአጼ ኃይለ ሥላሴ በአጼ ምኒልክ ዘመን የተቃጠለች የተሰራችው በአጼ ናኡድ ዘመን ነው። በ15ኛው ክፍለ ዘመን አጼ ናኡድ ማለት ለፈጣሪያቸው ስምንተኛውን አታሳየኝ አታስገበይ ብለው ስምንተኛው ሳይገባ ህይወታቸው ያለፈ ጻድቅ ንጉስ ናቸው። ለቤተ ክርስቲያናችን ወደ 20 ምናምን መጽሐፍም ጽፈው አበርክተዋል። በእሳቸው ዘመን የእመቤታችን ቤተክርስቲያን ብዙ ቦታ ታሪካቸው እንዳጠናት ብዙ ቦታ በእመቤታችን ቤተክርስቲያን ተሰርተዋል። በእሳቸው ዘመን የተሰራች ቤተክርስቲያን ነች ይህች ቤተክርስቲያን። ከዛ ከአዴት ባህር ዳር ትንሽ ራቅ ብሎ የሚገኝ አንድ ከተማ አለ። አዴት ይባላል። አዴት አካባቢ የተነሳ ወይም ትክክለኛ ስሙ ፈረስ ወጋ ጊዮርጊስ የሚባል ቤተክርስቲያን የተነሳ እሳት ሰደድ እሳት ነው።
ሰደድ እሳት እንደምታውቁት ረጅም ርቀት መሄድ ይችላል። ሰደድ እሳት ነው። ከዛ የተነሳ ሰደድ እሳት መጥቶ ይችን ቤዛዊት ተራራ ላይ ያለች ቤተክርስቲያንን ያቃጥላታል። ከዛ በኋላ ከተቃጠለች በኋላ አካባቢው ሰዎች ምን ያደርጋሉ? ካህናትና አካባቢው ሰዎች ታቦቱን ወስደው በአካባቢው ያለ ዘንዘለማ አቦ ታቦቱን ያስቀምጡታል። ያቺ ቤተክርስቲያን ስትቃጠል አብሮ ሰው ተቃጥሏል። አብሮ ሰው ህይወቱ አልፏል። አሁን ንጉሥ ቤተመንግስታቸውን ሊያሰሩ አዘውት ስራ ሲያስጀምሩ እዛ ቦታ ላይ ቤተክርስቲያን እንደነበረ ያውቃሉ። አይደለም እሳቸው የአካባቢው ሰው ያውቃል። ለንጉሥ የሚደበቅ ነገር የለም። አሁን ሲቆፈር ቤተመንግስቱ ሊሰራ ሲቆፈር ቤተክርስቲያን ላይ የተለያዩ የአጽሞች እና የተለያዩ ነገሮች ተገኝተዋል እና እነዚህን አጽሞች ተሰብስበው ድባንቄ የሚባል መድኃኔዓለም ቤተክርስቲያን ላይ 12 ሳንዱቅ ተሞልተው ተቀብረዋል። አሁን ይውላችሁ እንደዚህ መሆኑ ታውቆ አሁንም ቤተመንግስቱ እንዲገነባ አላቆሙትም። በቃ መገንባት አለበት ተገነባ። ሌላው አሁንም ወደ ኋላ ስንሄድ ይውላችሁ ቤተመንግስቱ ከመገንባቱ በፊት ያ ቦታ ቤተክርስቲያን ነበር። ቤተክርስቲያኑ ከመሰረቱ በፊት ደግሞ ከዛ በፊት ደግሞ 234 ቅዱሳን ይኖሩበት ነበረ። ይሄ 234 ቅዱሳን በጣም ጻድቅ የሆኑ በደመና እየተጫኑ ወደ ሰማየ ሰማያት እየወጡ እየደረሱ እየተመለሱ እዛ ቦታ ላይ ይኖሩ የነበሩ ገዳም አድርገውት ገድሞበት ይኖሩ የነበሩ ቤተክርስቲያን ነው ወይም ደግሞ ቦታ ነው፣ ተራራ ነው። 234 ቅዱሳን ማለት በአንድ ገዳም 100 ምናምን መነኩሴ ካለ ወይም ገዳማዊ ካለ በጣም ብዙ ነው። እዚህ ደግሞ 234 ቅዱሳን ይኖር ነበር። እነዚህ 234 ቅዱሳን በአሁኑ ዘመን ላይ መኖራቸውን አንዱ ማስረጃ እንኳን ልንገራችሁ። ዓርብ ሰው እየሄደ የሚዳሰስበት መስቀል አለ። ይሄ መስቀል የነሱ ነው። እንዴት ተገኘ? እነሱ እግዚአብሔር ሲፈቅድ ይሄ መስቀል ተገኝቶ ሰው ይዳሰስበት በረከት ያገኝበት ዘንድ ብለው አስቀምጠውት የነበረ። ከዛ አንድ እንጨት ለቃሚ ዋሻ ውስጥ እንጨት ሲለቅም አንድ እንጨት ሲስብ እንጨት መስሎት ነበር፣ ብረት ነው። ሲያየው መስቀል ነው። እሱ መስቀል ወስዶ ለአንጥረኛ ሰጥቶት አንጥረኛው ደግሞ ቀጥቅጦ ጆሮና ይሄ አምባር ሰራለው ብሎ እሳት አግሎ አንዴ ሲቀጠቅጠው ሰውየው ናላው ይዞርና ራሱን ይስትና ይወድቃል። ከዛ በኋላ የሰውየው ልጅ ነፍስ አባቷን ጠርታ ይሄን ነገር አሳይታ ከዛ ነፍስ አባትየው ወስዶት ከዛ ነፍስ አባትየው ደግሞ እመቤታችን በህልሙ ተገልጣለት ቦታዎችን እንዲዳስ ይሄ በዚህ መስቀል እንዲ ያርክ ምእመናን ዳስ ተብሎ ተነግሮት እና የነዚህ ቅዱሳን እንደሆነ ተነግሮት ከዛ አሁን ድረስ ሰው እየተዳሰበት ይገኛል። ይቺን አሁን ያሁኗ ቤተክርስቲያን አሁን ይቺ ቤተመንግስት የተሰራባት ቦታ ሳይሆን ከተራራው ላይ ነበረች። አሁን ወረድ ተብላ ነው የተሰራችው። በጣም የሚገርማችሁ እቺ ወረድ ተብላ የተሰራችው ቤተክርስቲያን ለማሰራት መሐሙድ አህመድ፣ ጥላሁን ገሰሰ፣ ሌሎች አሉ። አሁን እዚህ ጋር ማነብላችሁ ፎቶአቸውን ሁሉ ላሳያችሁ እችላለሁ። ምናልባት አመች ከሆነ ያስገባላችኋለሁ። ጥላሁን ገሰሰ፣ መሐሙድ አህመድ፣ ታምራት ሞላ፣ አረጋኝ ወራሽ፣ ራሄል ዮሐንስ፣ ሰማይ በለው፣ ብጻት ስዩም፣ ነጻነት መለሰ፣ ኃይልየ ታደሰ፣ ማቲያስ ተፈራ ይህንን ቤተክርስቲያን ለማሰራት ሂልተን ሆቴል ላይ መዝሙር ዘምረዋል። ዘምረው ነው ከዚህች ቤተክርስቲያን ሰው ለምን ታሪኳን ያውቃሉ። በጣም ትልቅ ቤተክርስቲያኖች ይታወቃል። አሁን ይውላችሁ ቤተመንግስቱ ከመሰረቱ በፊት ቤተክርስቲያን ነበረ። ቤተክርስቲያን ከመሰረቱ በፊት ደግሞ 234 ቅዱሳን ይኖሩበት የነበረ ተራራ ነው። ይሄ ተራራ ደግሞ እነዛ ገዳማዊ ይኖሩበት የነበረው ደግሞ በዋሻ ውስጥ ነው። ሌላ አንድ ታሪክ ልንገራችሁ። እስካሁን ይሄን ዋሻ ማንም አናገኘውም ከዛ እንጨት ለቃሚ በስተቀር። ይሄ እንጨት ለቃሚ እንጨት ሲለቅም ብቻ አገኘው። አሁን ይውላችሁ 234 ቅዱሳን መስቀል ብቻ አይደለም ያላቸው። ግን ይሄ ታሪክ ተጻፈበት ከ20 ዓመት በፊት የተጻፈውን ጽሑፍ አግኝቼ ሳነበው የተጠቀሰው መስቀሉ ብቻ ነው። ሌሎች ቅርሶች አልተጠቀሱም። በእርግጠኝነት እዚህ ዋሻ ውስጥ እነዚህ ቅርሶች አሉ። አሁን ይሄን ዋሻ በተለያየ ጉዞ ወቅት ስንሄድ ቼክ አደረገው ነበር እኔ ራሴ። ለምሳሌ
አንዴ ከጉዞ ከሚወዱ ጓደኞች ጋር ሆነን ተራራውን ወጠን ከቤተ መንግስቱ ጀርባ በድሮ አጠራር ቡሬ ተፋሰስ የሚባል ለጥ ያለ ሜዳ አለ። ከተራራው ጀርባ ለጥ ያለ ሜዳ አለ። አባይ እዛ ሜዳ ላይ ለጥ ያለ ነው። እይታው በጣም የሚደንቅ ነው። እዛ ቦታ እኔና ጓደኞቼ ስንዝናና በተራራው ጀርባ ነበር ሄድነው። ቤተ መንግስቱን ዙረን በተራራው ጀርባ ሄደን ስንመለስ ደግሞ ባልመጣንበት ነበር የመጣ ነው እና በዛ ሰዓት ላይ ዋሻው የት ይሆንል ነበር። ዋሻው የት ይሆን እና ይሄ ዋሻ ከተገኘ ይሄ ቤተክርስቲያን በእርግጠኝነት ይሄ ተራራ አሁን ቤተ መንግስት የተሰራበት ድሮ ቤተክርስቲያን ኖሮበት የነበረው ቤተ ተራራ ገዳም መሆን ይችላል። ሌላ ለዚህ ዘመን ሰዎች ትልቅ ማስረጃ ማቅረብ እንችላለን ማለት ነው። አሁን ይሄን ብቻ ታሪክ ብንነግራቸው ብዙ ተቀባይነት ላናገኝ እንችላለን። መንግስት ማሳመን አንችልም። ግን እዚህ ተራራ ላይ ይሄ ዋሻ ተገኝቶ እነዛ 234 ቅዱሳን ይጠቀሙበት የነበረ እቃዎች የተለያዩ መጽሐፍቶች ከተገኙ ይሄ ተራራ ወደ ገዳምነት መቀየር ይችላል ማለት ነው እና ይሄ ሁሌም ሳስበው በጣም የሚደንቀኝ ታሪክ ነው። እነዚህ ነገሮች ይሄን ብቻ አይደለም። አሁን እኔ አካባቢን ለማጥራት ሞክራለሁ። ሰፈሬን፣ አካባቢን፣ ተራሮችን፣ ወንዞችን ምናምን ማጠናለሁና እዚህ ተራራ ጋር ሌላ የሚገናኝ ታሪክ አግኝቻለሁ። በሌላ ጊዜ በደንብ አጫውታችኋለሁና ይሄን ተራራ ሆን ብለን ፈትሸን ይሄን ዋሻ ብናገኝ ይሄን ተራራ ገዳም ማድረግ እንችላለን ወይም ደግሞ የድሮውን ገዳምነቱን ክብሩን እንዲመለስ ማስረጃ መሆን ይችላል ማለት ነው። ሁሌም በጣም ስለሚደንቀኝ ነው ስለዚህ ነገር የነገርኳችሁ። ይሄን ታሪክ ባለፈው ቲክቶክ ላይ ስናገር ቅንጭብ አድርጌ አንድ ልጅ ባህር ዳር ከመውጣት በፊት ለምን አትነግረኝም ነበር እያለ ነበር። እኔም እኮ ሰምቼ አለ ደግሞ እኔም ሰምቼ አፈ ታሪክ ነው ይሄ ዝም ብሎ ተረት ነው ብዬ ትቻው ነበር እያለኝ ነበርና አንዳንዶች ይሄ እንደዚህ አይነት ነገር ሲሰሙ ብዙ ምንም ግድ አይሰጣቸውም። አንዳንዶች ደግሞ ሁሉ ነገር አፈ ታሪክ ነው ብለው ያስባሉ። አንዳንዶች ደግሞ ከልባቸው የሚያጠኑ የሚፈልጉ ታሪክ የሚያውቁ የኋላው ከሌለ የለም ከፊቱ እንዳለው ቴዲ ሰዎች አሉ። ታሪክን በደንብ ማጥናት እፈልጋለሁኝ። እኔ ወደፊት እኔ በደንብ ከማጠናቸው ቦታዎች አንዱ ይሄ ተራራ ነው። ሌላ የቀረ መረጃዎችና አዲስ ነገር ካለ ተጨማሪ ሌላ ጊዜ እንገናኛለን። እናንተ ግን ስለዚህ ቦታ የምታውቁት ካለ ሼር አድርጉኝ። ስለነበረን ጊዜ በጣም አመሰግናለሁ። መልካም ቀን።